መረጃ ተሰምቷል። የጥንቃቄ መልእክት። ይህንን መረጃ ሁላችሁም ሼር አድርጉት፣ ብራችሁን እንዳትበሉ ንግድ ባንክ ማስጠንቀቂያ መላኩን ተመልክቻለሁ። ይህንን መረጃ ገንዘቡን እንዳይበላ ለወዳጆቻችሁ ቶሎ ቶሎ ላኩላቸው። ይሄ ትክክለኛ ነው፣ ይሄ ደግሞ ሐሰተኛ ነው። ነገሩ እንዴት እንደሚፈጸም ልንገራችሁ፣ አድምጡኝም። የኢትዮጵያ ንግድ ባንክ ሐሰተኛ ድረገጾች ለማጭበርበር ተግባር እየዋሉ እንደሚገኙ ያረጋገጠ ሲሆን አጭበርባሪዎች ምን እንደሚያደርጉ ልንገራችሁ። ሐሰተኛ የሆኑ ድረገጾችን በመፍጠር ልክ እንደ ቴሌግራም፣ ዋትስአፕ የመሳሰሉ ገጾች ላይ እያሰራጩ ይገኛሉ። ስለዚህ ጓደኞቻችሁ ስልካቸው ይጠለፋል፣ በቀጥታ ለእናንተ ያ ሊንክ ይላክላችኋል። ታዲያ እናንተ ሊንኮቹን ስትከፍቱ ወደ ሐሰተኛ የሲቢኢ ብር ድረገጽ ይወስዳችኋል። የስልክ ቁጥራችሁንም እንድታስገቡ ይጠይቃችኋል። ከዛ በኋላ ፒን ታስገባላችሁ፣ እንደዚሁም ደግሞ ኦቲፒም ታስገባላችሁ። ጥቃቱ የሚጀምረው ታዲያ የስልክ ቁጥራችሁንና ፓስወርዳችሁን ስታስገቡ ሲሆን ጥቃት አድራሾቹም በትክክለኛ ገጽ ላይ ሄደው እርሶ ያስገቡትን ወዲያውኑ በመመንተፍ ወደ ትክክለኛ የአንድ ጊዜ የይለፍ ቃል በስልኮ ያስልካሉ ማለት ነው። እናንተም ታዲያ እዛ ጋር ሐሰተኛው ላይ የሞላችሁ ስለሆነ ኦቲፒ ሲላክላችሁ በቀጥታ ታስገቡታላችሁ ማለት ነው። ያን ጊዜ በትክክለኛው ዌብሳይት ላይ እነሱ በቀጥታ ያንን ኦቲፒ ያስገባሉ። ይህንን በማድረግ ታዲያ በ847 የፈለጉትን ግብይቶች ይፈጽማሉ። ከእናንተ አካውንትም ላይ ታዲያ ይዘረፋል ማለት ነው። ስለዚህ ሁላችሁም ጥንቃቄ አድርጉ። የማታውቁትን ሊንክ አትክፈቱ። በየትኛውም ሁኔታ የማታውቁትን ሊንክ አትክፈቱ። ተሳስታችሁ እንዳትከፍቱ ራሱ ዲሌት አድርጉት። ከሰሞኑ እኔም ጋር የተለያዩ እንደዛ አይነት ሜሴጆች እየተላኩ ይገኛሉ። እናንተም ጋር እየተላኩ ነው ብዬ አስባለሁ። ስለሚጠቅማችሁ ሼር አድርጉት።